እንግዲህ ቃልን ለምንድነው አሳልፈሽ ለበኃይሉ የሰጠሽኝ እያለ ሲያናዝዛት ነበር። በዚህን አጋጣሚ እንግዲህ ያው አቶ በኃይሉና ወይዘሮ ሰላም መጥተው አድነዋታል ማለት ነው። ሲቀጥል እንግዲህ ብሌን ሁሉንም ነገር ሄዳ ጠይቀው ነበር ዳጊን እና እሱም ውሸቷን ነው እያለ ሲላት እሷም አምኜ ነበር፣ ልቤን ሰበርከው፣ እውነት አፍቅሬ ነበረ፣ እንዴት እንደዚህ አይነት ነገር ትፈጽምብኛለህ? ከአሁን በኋላ አይንህን ማየት አልፈልግም ብላ የመጨረሻ ውሳኔዋን ሰጥታ እንግዲህ እያለቀሰች አይተናል ማለት ነው። ሲቀጥል እንግዲህ ቃል የገዛ ጓደኛዋን ሚስጥሯን ይዛ ትሄድ ብላ እንትን ብላታለች። በጁስ አርጋ ልትመረዛት ሞክራ ነበር። ነገር ግን ብሌንን ስለሆነ ስጫት ብላ መርዙን ያለቻት፣ ብሌን ደግሞ ያው ከዚህ ቀደም ወይዘሮ ሰላምን እንዳደረገችው ጓደኛዋ ልታደርጋት ነው ብላ ስላሰበች እንትኑንም ጁሱንም ሳሰጣት መልሰዋለች ማለት ነው። ቃልም እንግዲህ ተናዳ ለምንድነው የመለሽው ለምን አልሰጠሻትም ስትላት ስኳር የለውም ብላ ነው ቀምሳ እና ለዛ ነው ብላ ተናዳባት ስትጮህባት አይተናል። ሰላም ሰላም፣ ጤና ይስጥልኝ የቻናሌ ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ አደራ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አደራ ድራማ ሁላችንም እንግዲህ የዛሬ ክፍል ምን ይመስላል የሚለውን አይተን ነበር ማለት ነው። እና እንግዲህ ምን አለ ዛሬ ላይ ብሌን የሰራችው በጣም ትልቅ ስህተት አለ። ምክንያቱም ቃል እነሱን ለማጣላት ብላ ነው እንደዛ ያደረገችው። እርግጥም እሱ ሳይሆን የሳማት እሷ ነበረች የሳመችውና በዛም ምክንያት እንግዲህ እሷ መቼም ቢሆን ከብሌን ጋር አይሆንም የኔን ህይወት አበሰቃቅሎ የሚል አላማ ስላላት ነው እንግዲህ ከእናቱም ጋር ልትነጥለው ያለችው ነበርና አሁን ያ አላማዋና እቅዷ እየተሳካላት ነው ያለው ማለት ነው። ሲቀጥል እንግዲህ የወይዘሮ ገነት ጓደኛ በጣም ከእንደዚህ አይነት ጓደኛ ፈጣሪ ይጠብቀን ማለት ነው። ይሄ ነገር ፊልም ነው፣ ነገር ግን ያስተምረናል። ለእኛ እንዲያስተምረን ተብሎ የተሰራ ፊልም ነው፣ ድራማው ማለት ነው። እንግዲህ አቶ በኃይሉ ገንዘብ እየከፈላት ጓደኛዋ የገዛ ጎረቤቷ ለገንዘብ ብላ አሳልፋ እየሰጠኝ ሚስጥሯን እያወራቻት እንግዲህ ወይዘሮ ገነት በኃይሉ ልጇን እንደነጠቃትና ውዱን ባለቤቷን እንደገደለባት ለጓደኛዋ እየነገረቻት፣ ጓደኛዋ ደግሞ ጥሩ ጓደኛ መስላ እየሰለለቻት አሳልፋ እየሰጠቻት ነው። እንግዲህ አሁን አቶ በኃይሉ ይሄንን ነገር ያውቃል። ልጅ ባለቤቷን የገደልኩባት እኔ ነኝ፣ ልጇንም የነጠኳት እኔ ነኝ። ይሄን ነገር ለዳጊ ከነገረችው ዳጊ ያጠፋኛል ብሎ ስላሰበ ነው እንግዲህ ዳጊንም ማጥፋት የፈለገው ነበር። እናም እንግዲህ እሱ ይሄንን ነገር እውነት አሁንም ታስታውሳለች አታስታውስም የሚለውን ነገር ጠይቂ ብሎ ልኳት ነበር። እሷም እንግዲህ በተላከችው ምንድን ነው እሷም እንግዲህ ጎረቤቴ ናት፣ የሀዘኔ ተካፋይ የደስታ ተካፋይ ናት ብላ ወይዘሮ ገነት ለጓደኛውም ልጇን እንዳገኘችው ዳጊ ልጇ እንደሆነ እንደገና ደግሞ አቶ በኃይሉ የሚባለውን ሰውዬ ዳጊም እንግዲህ ሊያጠቃው እንደሞከረ፣ ሲቀጥል ባለቤቱን የእሷን ባለቤት የገደለው አቶ በኃይሉ እንደሆነ ሁሉንም ነገር በዝርዝር ስትነግራት አይተን ነበረ። እናም እንግዲህ እሷም እያለች ስታዳምጣት ሄዳ ለበኃይሉ በኃይሉ ምን ይወስን ይሆን እውነት አሁን ዳጊና ሳሚ አንድ ላይ እንዲጋጩ ያደርጋል ወይስ አያደርግም የሚለውን ነገር አብረን የምናየው ይሆናል ማለት ነው። እንግዲህ አቶ በኃይሉ እውነትም ዳጊ እንዲጠፋ ስለሚፈልግ አሁን ሳሚ እንግዲህ ሁለቱን ያያይዛቸዋል ማለት ነው። ምክንያቱም እሱ ከጨዋታው መውጣት ይፈልጋልና አባትን የገደለው እንግዲህ ሳሚ ነው ካለው፣ ዳጊ ደግሞ ይሄን ነገር ከሰማ በጣም ይናደዳል። አሁን ላይ ግን ወይዘሮ ገነት ለልጅ ይሄን ከነገርኩት ይጣላብኛል፣ ነፍሰ ገዳይ ይሆናል፣ ስለዚህ ሚስጥሬን በሆዴ ይዤ እኖራለሁ የሚል ነበር ሀሳቧ ማለት ነው። እንግዲህ ለጎረቤቷ ተናግራለች። አቶ በኃይሉ ይሄን ነገር የምታስታውስ ከሆነ እኔም ያልቅልኛል የሚለውን ፍራቻ ስላለ ነገሮችን አጠመራሩ ወዴት ይወስዳል? ወደ ሳሚ ማለት ነው። እናም እንግዲህ ቃል አሁን ላይ እየሰራች ያለችው ነገር በጣም ትልቅ ስህተት ነው። የገዛ ጓደኛ ሚስጥሯን እንድትጠብቅላት እና እንዳትናገር ሁሌም ከኔ ጋር እንደዚህ በስጋት መኖር አልፈልግም ብላ አስባ አሁን ጓደኛዋን ለመመረዝ ሞክራለች። ነገር ግን አልተሳካላትም። በዚህ የምትመለስ አይመስለኝም ማለት ነው። ምክንያቱም እሷን ካላጠፋች መቼም ሰላም እንደማታገኝ ስለምታውቀው። እናም አቶ በኃይሉ እንግዲህ እሷ ነገር መወገድ አለባት፣ ሳሚን መጥፋት አለበት ብሎ ነበር። ሳሚ ግን ጀግናው አምልጧቸዋል ማለት ነው።
እናም ሳሚ እንግዲህ ያመልጣል ብሎ አላስብም። ሳሚ እንግዲህ ያመለጠው ቃል ናት አሳልፋ እየሰጠችኝ፣ ይሄ ሁሉ የእሷ ተንኮል ነው። እኔን መግደል አልፈለግም፣ ነገር ግን በራብ አሰቃይቶ ሊገለኝ ነው እና ከዚህ ማምለጥ አለብኝ ብሎ ነው ወስኖ ያመለጠው ማለት ነው። ማምለጡ በጣም ደስ ይላል። አሁን ላይ ሳሚ ማምለጡ ደስ ይላል። ነገር ግን አሁን ቀጣይ ምን ይፈጠር ይሆን የሚለው በጣም ከባድ ነገር ነው ማለት ነው እና ኃይሉ እናቱ እንደሆነች ለዳጊም የነገረው ሳሚ ነው ብሎ ይጠረጥራል። የዛን ሰዓት የሚፈጠረው ነገር በጣም ከባድ ነው። የአባት ገዳይ እሱ ነው ብሎ ነው የሚነግረው ማለት ነው። እናም አሁን ቃል ይህንን ነገር ውሳኔዋ ትክክል ነው ብላችሁ ታስባላችሁ? የገዛ ጓደኛዋን ሚስጥሯን ለመደበቅ ብላ ለመግደል የተነሳሳችበት ይህን ነገር እሷ ጀግና ሆና አይደለም፣ ነገር ግን አቶ በኃይሉ ግዳያት ስላላት ብቻ ነው ማለት ነው። እና አሁን ፕሌን ያለችበት ሁኔታ በጣም ከባድ ላይ ነው ያለው። አሁን እሷ ፍቅሬን ላጣ ነው ያፈቀርኩትን የወደድኩትን ምክንያት እየፈለገች ዳጊን ለመራቅ እየታገለች ነው። ለምን ያሳደገቻት እናቴ ልጅ ነው። ስለዚህ እናቴን ብትሆን የኔና የሱን ፍቅር ስለማትቀበል ከአሁኑ መራቅ አለብኝ የሚለውን ውሳኔ ስለወሰነች ዳጊን በምህኛት ነው። እሱ ግን ዳጊ እየተማጸናት ይገኛል። እሷም እንግዲህ እኔንም ልትገለኝ ነው ወይ እያለች የማይሆን የሚሆን ነገር እየተናገረ ልቡን እየሰበረችው አይተናል። ይሄ ነገር አሁን ትክክል አይደለም ማለት ነው። ቢያንስ የሆነ ምክንያት እስከሆነ ድረስ ጊዜያቸውን ፍቅራቸውን ካጣጣሙ በኋላ ነገሮቹ ሲደርሱ ደግሞ ነገሮችን ጊዜ ይፈታቸዋል እላለሁ። እናንተ ምን ትላላችሁ? ሀሳባችሁን በኮሜንት አስቀምጡልኝ። አሁን ላይ ወይዘሮ ገነት የበፊቱን ነገር እያስታወሰኝ ባለቤቷ እንዴት እንዳጣችውና በስራ ምክንያት ሄዶ እሱን ገሎ ንብረቱን ሁሉ የወረሰው አቶ በኃይሉ እንደሆነ ተናግራለች ማለት ነው። የአቶ በኃይሉ ማለት የባለቤቷ የቅርብ ጓደኛ ወዳጁ ነበረ። እናም እንግዲህ ጓደኛውን ገሎ ነው ንብረቱን ሁሉ ወርሶ እሷንም ልጇን ነጥቆ ጎዳና እንድትወድቅ አድርጓታል። በዛም ላይ እንግዲህ ጎዳና ወርቃለች የእሱ እናት ናት ሳይባል የእህቱን ልጅ ፕሌንን እንግዲህ አሳልፎ ሰጥቶ እሷም በአማኗ አሳድጋለች። አሁን ላይ ግን ፕሌንም እንድታቅ አይፈልግም የእህቱ ልጅ መሆኗን ማለት ነው። እናም እንግዲህ እስከ መቼ ምስጢር ተጠብቆ ይኖራል ነው። ወይዘሮ ሰላምም አንድ ቀን እንግዲህ ልጇ መሆኑን በምታውቅ ሰዓት ምን አይነት ስሜት ይሰማታል? ሁሌም እንደሚቆጫት ነው። ምክንያቱም እንደዚህ የምታሰቃያት ልጇ ናት ማለት ነው። ፕሌን ልጇ እንደሆነ ስታውቅ ምን አይነት ስሜት ነው የሚሰማት? በጣም ከባድ ነው። እናንተስ ምን ትላላችሁ? አሁን ያሉበት ሁኔታ አቶ በኃይሉ ምን ያደርጋል ብላችሁ ታስባላችሁ? የወይዘሮ ገነትና የፕሌን መጨረሻ የዳጊስ መጨረሻ ምን ይሆን? ወይዘሮ ገነት እውነታውን ትነግረዋለች ወይስ ከማን ይሆን ዳጊ እውነታውን የሚሰማው? አቶ በኃይሉ የአባቱ ገዳይ መሆኑን በጣም የሚያሰጋ ነገር ነው ይሄ ነገር ማለት ነውና ፕሌንስ እስከ መቼ እንደዚህ ሆነው እውነታን ደብቀው ይኖራሉ የሚለው ቃልም እንግዲህ ትንሽ ያሰጋታል። ምክንያቱም ሳሚ ሳይበቀላት መቼም እንደማይቀር ነው። ሁላችሁንም አመሰግናለሁ። ለዛሬ ይሄን ይመስል ነበር አደራ ድራማ ክፍል። ቀጣዩን ክፍል ይዤላችሁ እስከምመጣ እስከ ቪዲዮ ፍጻሜ ድረስ አብራችሁ ስለቆያችሁ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰቡ እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላም ሁኑ።